ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለኅዳር በዛቲ ዕለት ቅዳሴሃ ለቤተ ክርስቲያን ዘቅዱስ ወቡሩክ አቡናፍር ገዳማዊ በሀገረ አፍአ ምስር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡናፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቅዳሴ ቤትከ በአፋ ሀገር ዘምስር እንታነጽዋ ኬነውት ወጠበብተ ምክር አቡናፍር አቡየ የሰውረኒ አመለተ ፍዳ ወጻይር ዘከደነከ እምሃሩር ወቁር እምነርስከ ወጽህምከ ዘወረደ ጸጉር። በዚችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው፣ እጅግም ባለጸጋ ነው። በእስክንድርያ ሀገርም የሚኖር ሆነ። አባቱን አገረ ገዥ ነበርና ሚስቱም አግብቶ ልጆችን ወለደ። ከዚህም በኋላ ሚስቱም ልጆቹም ሞቱ። በዚያንም ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ፣ መጸወተ። እርሱም መንኩሶ በታላቅ ገድል የተጠመደው ሆኖ በጎ ስራዎችን ትሩፋትን ጨምሮ በመስራት እግዚአብሔርን ደስ አሰኘው። ከበጎ ስራዎቹና ከትሩፋቱም በቀናች ሃይማኖቱ ከአገልግሎቱና ከደግነቱ ከጽድቁ ማማር የተነሳ በግብፅ አገር የሚኖሩ ኤጲስቆጶሳት ሁሉም ተስማምተው ይዘው ወሰዱት። ያለ ፈቃዱም በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ አስቀመጡት። ግን ያን ጊዜ የከበረ ወንጌልን አነበበ። በሹመቱና በክህነቱም ብርሃን ተገለጸ። ብዙዎች ድንቆች የሆኑ ታምራትን አደረገ። ለድሆችና ለችግረኞች ሁል ጊዜ ያለማቋረጥ የሚሸቱን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈ እጅግ ይፈሩትና ያከብሩት ነበርና መንጋዎቹንም በበጎ አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል ሊቀ ጳጳሳት ማሪ ኃጢአተ ሕዝብ ዘይሰሪ እንዘ ይዘሩ ንዋዮ በተሰፈወ ሰብ ዳሃሪ እስመ የፈቀደ ተረፈ ነዳያን ያጥሪ ወበንተዝ ተሰም የዮሐንስ ማሪ። በዚችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞች እጅ በሰማዕትነት አረፈ። ይህንም ቅዱስ ኪስጦስን መኮንኑ በያዘው ጊዜ ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ሰማዕት ኪስጦስ በእደ መኮንን መክሲሞስ ቅሱፋ አባል በኩነኔ ወደፈነ በጸሎትከ ውስተ ዛይን ወመርስ አመላይሌነ ያማአብል ባይስ። በዚችም ዕለት በሮሚ ሀገር በካዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ አላት። እርሷም ከፈጠረኝ ከጌታዬ ኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸውና ቁመቷም እንደ ዘንባባ ደም፣ ግባቷም እንደ ጽጌረዳ ነው። በዚያንም ወራ የሚመስላት የለም ነበር። ንጉሱም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግስት የመቤት አደርግሻለሁ አላት። ቅድስት ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶች መሰዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው። በዚያንም ጊዜ ወሰዷት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንውፅ ውስታ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮችም ብዙ ሰዎች ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ወይ እኔ ካንቺ ምን አለኝ? አንቺስ ከኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉስም ይህን አይቶ ተቆጣ። በግንባሯም ደፍቶ በበትሮች እንዲደበድቧት በአለንጋዎችም እንዲገርፏት አዘዘ። ስጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርም በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃዩቸው ሆኑ። ቅድስት ጣጡስን ግን ስቃያቸው የማይነካት ሆነ። ሁለተኛዋም ለተራበ አንበሳ እንዲጥሏት ንጉሱ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። በሰማይም እኔ ካንቺ ጋራ ነኝና ንጽሕት ጣጡስ ወይ ደስ ይበልሽ የሚል ቃል መጣ። ንጉሱም ከክፉ ነገር የደረሰባት እንደሌላ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር የተለበጠ የእብነ በረድ ሳጥን ውስጥ ጨመራትና
ባማረ ቦታ ኖራት። ከስጋዋም ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለጣጡስ ትርጉተ አፍአ ወውስጥ በምግባር ፍጹም ወበሃይማኖት ስሉት አመኮነት ሰማይተ እንበለ ተሚያት አይምሞ ስጋሃ ይክህሉ አስዋጥ ወጸበለ እግራ ለሐሱ አናብስት መሰጥ። በዚችም ዕለት የመነኮስ አባ ዳንኤልና የንጉሥ አኖሬዎስ የረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገድለኛ ነው። እንጀራን አሳንም ቢሆን ማርም ዘይትንም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመን በኋላ የመመካት ሐሳብ መጣበት። በልቡም እንደኔ ትምህርትን መቆምን የታገሰ በገዳም በውኑ አለን አለ። ሰውን የሚወድ እግዚአብሔርን ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ወይ በጎ ያልሆንክ እንዲህ ያለ ትምክትን ለምን ተመካህ? ጌታችን ኢየሱስ ክርስቶስ ከትህትና በቀር ትምክትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከኔ የሚሻል ካለ ንገረኝ፣ ወደ እርሱ ሂጄ አየው ዘንድ በመመካቴም ወደ ፈጣሪዬ እለማመጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥንያ ንጉሥ አኖሬዎስ በመንግሥተ ሰማያት ባልንጀራ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ። በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበቡ ወደ ሮሜ አገር አድርሶ እርሱን አኖሬዎስን ያሳየው ዘንድ ጌታችንን ለመነው። እንዲህ ሲጸልይም ደመና መጣች፣ ተሸክመችውና ከሮሜ ንጉሥ ከአኖሬዎስ ቤተ መንግሥት ደጅ አደረሰችው። የንጉሥ አኖሬዎስንም ረዳት አገኘው። ረድኡም እጅ ነስቶ ከእርሱ ቡራኬ የተቀበለና አባቴ ሆይ ወደዚህ የመጣህበት ጉዳይ ምንድን ነው አለው። አባ ዳንኤልም ልጄ ሆይ የሚቻል ከሆነ ከሀገር መኳንንት ወደ አንዱ አድርሰኝና ወደ ንጉሡ እንዲያስገባኝ አለው። ረዳቱም እኔ ባስገባ መግባትን አትሻምን አለው። ልጄ ሆይ እሻለው፣ አስገባኝ፣ እግዚአብሔር ይባርክ አለው። ዳግመኛም ረዱ አባቴ ሆይ ሟች የሆነ ንጉሥን በማየት ምን ታገኛለህ አለው። አባ ዳንኤልም ፈጣሪዬ ባያዘኝ ወደዚህ ባልመጣው ነበር አለው። ረዳቱም ለጌታዬ የሚያሻውን እስከምገዛ ጥቂት ታገሰኝ አለው። በዚያንም ጊዜ አምባሻ፣ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሡ እና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልንም በውጭ ተወው። ንጉሡም ረዳቱን አንተ አላዋቂ ነህን አባ ዳንኤልን በውጭ የምታስቆመው አለው። ይህንንም ብሎ ንጉሡ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱለት። ሰላምታም ተሰጣጥተው ወደ ቤተ መንግሥት አስገቡትና በአንድነት ተቀመጡ። 9 ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለ መብላቴ በእኔ ላይ አታጉረምርሙ፣ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውንም ፈጽመው ጸሎትን ጸለዩ። ከዚህም በኋላ ንጉሥ አኖሬዎስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ወይ የሚቻልህስ ከሆነ ወደ ንጉሡ አስገባኝ፣ በጌታ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሡም ነገ አስገባሃለሁ አለው። በማግስቱም አኖሬዎስ ዓይን የሚበዘብዝ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልንም አስገቡት። ባየውም ጊዜ ፈርቶ ተንቀጠቀጠ። ረዳቱ መፍራቱን አይቶ ወደ ማደሪያው መለሰው። ንጉሡም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስና ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታዬ እመለስ ዘንድ ወደ ንጉሥ ለምን አላስገባኝም አለው። አኖሬዎስም አባቴ ሆይ አልገባህምን? ለዚች ምድር ንጉሥ ብለው የሰየሙኝ በኃላፊ ዙፋንም ላይ ተቀምጬ ያየኸኝ እኔ አኖሬዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከእግሩ በታች ሰገደለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሬዎስም በእጅ ስራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው፣ ሳይበላ ሳይለብስ 40 ዓመት እንደሆነው የሚተረፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮችም በኋላ መምህሩ አውሎጊስን ተሰናብቶ አኖሬዎስ ከቤተ መንግስቱ ውስጥ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመድ ኑረው ገድላቸውንም ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና
ይሁን። እኛንም በሊ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለአኖሬዎስ እንዘ ባኤል ዘተጸነሰ ወለዳንኤል ሱታፉ አስኬማ መላይት ዘለብሰ እንበይነ አንጽሁ ስጋ ወንበይነ ቀደሱ ነፍሰ እምበአት መነኮሰ ወምነ መንበር ንጉሰ እግዚአብሔር ዮም ህቡረ አፍለሰ ሰላም ለአውለጊስ ለአኖሬዎስ መምሩ ወሰላም ለረድኡ ዘሰናይ ዝክሩ በዋሂድ ውልብ እንዘይትፋቀሩ በውስተ ዓለም ከማሃተኔ ነበሩ በመንግስተ ሰማይ ዮም ህቡረ አደሩ። በዚች ዕለት በሐይቅ ዳር እንዳለ ጽጌረዳ ማዕዛው የሚጥም የፊቅጦር መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ነቃዊ መጻሕፍት ማይነቅ ለማርያም ድንግል በርዕሰ ደብተራ ምጡቅ ፊቅጦር ምዑዝ እምጽጌረዳ ዘሐይቅ አይሩግ ተፈስሑ በትምህርተ ዚአከ ጽድቅ ወበተግሳጽከ ተሐሲዩ ደቂቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ስጋው የፈለሰበት ነው። በዚችም ዕለት የቡሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ። በዚችም ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምለ አቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን ሐዲስ ወለዘ ማቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ ታምሪሃ ለእመምህረት ጸሎታ ወበረከታ ወምረተ ፍቅር ወልዳ ያሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ለሁላችን እንዳደረግልና እናታችን ቅድስት ኪዳነ ምሕረት ያደረገች ታምሪ ነው። ከብዙ ወራት በኋላ መምህር ዮሐንስ ወደ እኔ በማይነገር ስልጣን መጥቶ አብሮኮስ ሆይ የእናቱ የድንግል ማርያም ስጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅ የሆነ ስጋ ለአንተ ሰላምታ ይገባል እያለ ነሳው፣ አመሰገነው። የብዙዎቹ መርከብ እናቴ ማርያም ሰላምታ ላንቺ ይሁን። አሁን ግን እናቴ ማርያም ለአዳም መሬት ነህ፣ ወደ መሬትነት ተመለስ ተብሎ እንደተነገረ ቃል ለጥቂት ጊዜ በመቃብር እረፊ። አሁንም እናቴ ማርያም ስጋሽን ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትን በእኔ ስልጣን ሳይኖር እንደ ሰው ሁሉ ሞቼ ወደ መቃብር ወረድሁኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩ አላት። አብሮኮስ ሆይ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን ስጋ እንደጎበኘ ተገልጾ አየ። ዮሐንስ ግን በሰገነት ካለው ከሚያምር አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን ስጋ ላይ እንዳስቀመጡ አየ። መላእክት ሊቃነ መላእክት ኪሩቤል ሱራፌል ወደ ገነት እየመጡ እግዚአብሔርና እናቱ ማርያምን ያመሰግናሉ። ይኸውም በዕፀ ሕይወት ስር አጠገብ ነው። ጌታ ኢየሱስ ክርስቶስ አባቶቻችን ነጻ ያወጣቸው ይህች ናት። እነሆ በአዳም ስተት ፈንታ ስጋዬ ወደ መቃብር እንደወረደ የእርሷ ስጋ ወደ መቃብር ወረደ አለ። በገነትም ያሉ እጽዋት ጫፎቻቸው አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሐዘንና ድካም ወደሌለበት ወደ መንግስተ ሰማያት ስጋዋን እስከሚያሳርግባት ድረስ በዕፀ ሕይወት ስር በእጽዋ መካከል አኖራት። ልመናዋ ክብሯ የእናታችን የቅድስት ኪዳነ ምሕረት ልመና በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የእግዚአብሔር ደጃፍ ትባላለች ቤተ ክርስቲያን። ቅድስት ቤተ ክርስቲያን የበረከት ምንጫችን ናት። ተራቁተናል ዛሬ፣ ተጨንቀናል ዛሬ፣ በፍርሃት ተውጠናል ዛሬ። የእግዚአብሔር በረከት ያስፈልገናል። የዓለም ስጦታ አላረካንም። የዓለም ስጦታ አላስደሰተንም። ከዓለም የሆነ ነገር የኔንና የእናንተን እንቆቅልሽ አልተረጎመልንም። መጨነቅ ነው፣ መታወክ ነው፣ መረበሽ ነው። እግዚአብሔር ያጸደቀውን ማን ይኮንናል? እግዚአብሔር ከፍ ያደረገውን ማን ዝቅ ያደርገዋል? ቤተ ክርስቲያን የእግዚአብሔር ደጃፍ ተብላ ትጠራለች። ወደ ትርጓሜ ወደ አንድምታው ከሄድኩ ጊዜ ስለሚፈጅብኝ ነው አጠር አድርጌ የምናገረው። ቤተ ክርስቲያን የእግዚአብሔር ደጃፍ ተብላ ስትጠራ ሁላችንም እንደምናውቀው በቤተ ክርስቲያን ውስጥ እግዚአብሔር ይመለክበታል፣ እግዚአብሔር ይመሰገንበታል። ሊቃውንት አባቶቻችን ሌሊት በማህሌቱ እንዲሁም በሰዓታቱ በጠዋቱ በስብሐተ ነግሁ በኪዳኑ
በቅዳሴው በሰርክ ጸሎቱ በቃለ እግዚአብሔር ትምህርቱ እግዚአብሔርን የሚያመሰግኑባት እግዚአብሔር ስሙን የሚጠሩበት ቤት ስለሆነ የእግዚአብሔር ደጃፍ ትባላለች ቤተ ክርስቲያን። በሌላ መልኩ ቤተ ክርስቲያን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የሚፈተትበት አማኞችም ወደዚህ ቅዱስ ሥጋና ወደ ክቡር ደሙ ቀርበው ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ቦታ ስለሆነ የእግዚአብሔር ደጃፍ ተብሎ ይጠራል። በሌላ መልኩ እግዚአብሔርን ያመኑ እግዚአብሔርን የፈለጉ እግዚአብሔርን ያወቁ እግዚአብሔርን ፍለጋ የሚመጡበት እግዚአብሔርን የሚማጸኑበት እግዚአብሔርን ደጅ የሚጠኑበት ስፍራ ስለሆነ የእግዚአብሔር ደጃፍ ተብሎ ቤተ ክርስቲያን ትጠራለች። በሌላ መልኩ በዚህ ቅዱስ ቤተ ክርስቲያን ውስጥ ቅዱሳን መላእክት ማኅደረ መለኮት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የሚጠራበት የቅዱሳን መላእክት ስማቸው የሚጠራበት የጻድቃን የሰማዕታት ስራቸው ገድላቸው የሚተረክበት ስፍራ ቦታ በመሆኑ የእግዚአብሔር ደጃፍ ትባላለች። እንግዲህ የእግዚአብሔር ደጃፍ የተባለችዋ ቅድስት ቤተ ክርስቲያን ቅድስት ተብላም ትጠራለች። ቅድስናን ገንዘብ ያደረገችው ደግሞ ከእርሱ ከልዑል እግዚአብሔር ነው። ቅድስና የባህሪ ገንዘቡ የሆነው እርሱ እግዚአብሔር ቀድሷታልና ለይቷታልና አክብሯታልና ቅድስት ተብላ ትጠራለች። ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ይላል፣ ቀደሰ ማኅደሮ ልዑል። ልዑል አለ ማደሪያውን አከበረ። ልዑል አለ ማደሪያውን ቀደሰ። ልዑል አለ ማደሪያውን ለየ አለ። እንደ ሌሎቹ ማደሪያ እንደ ሌሎቹ መቆያ ስፍራ አይደለም አለ። ምክንያቱም ያከበራት የለያት የመረጣት ያከበራት እርሱ ማን ስለሆነ ነው? ልዑል ስለሆነ ነው። ልዑል ደግሞ ማን ነው? እርሱ እግዚአብሔር ነው። ልዑል እግዚአብሔር ከፍ ያለው አምላካችን ስሙ የተመሰገነ ይሁን። ስለሆነም ቅድስት ተብላ የምትጠራዋ ቅድስት ቤተ ክርስቲያን የቅድስና ባህሪ ገንዘቡ የሆነው አምላካችንን ስሙን የምታከብር ስሙን የምትቀድስ ስለሆነ እርሱን ቀድሳ እርሱን አክብራ የምንከብርበት ቦታ ከመሆኑ የተነሳ ቅድስት ተብላ ቤተ ክርስቲያን ትጠራለች ማለት ነው። መዝሙረ ዳዊት ምዕራፍ 45 ቁጥር 4 ላይ የምናገኘው ኃይለ ቃል ነው። በሌላ መልኩ በቅድስት ቤተ ክርስቲያን በረከት እናገኛለን፣ በረከት እንወርሳለን። ቅድስት ቤተ ክርስቲያን ጋር መተን ለነፍሳችን የቃሉን ምግብ የቃሉን ትምህርት የምናገኝበት ቦታ ነው፣ ስፍራ ነው። ከዚሁ ጋር ደግሞ ቅዱስ ሥጋውን ክቡር ደሙን የምንቀበልበትም ቤተ መቅደስ ነው። ቤተ ክርስቲያን ስንመጣ ሸክማችን የሚራገፍበት ቦታ ነው። ሕመማችን ወደ ፈውስ የሚቀየርበት ቦታ ነው። ጭንቀታችን ወደ መረጋጋት፣ ሐዘናችን ወደ መዝናናት፣ ሞታችን ወደ ሕይወት፣ ውድቀታችን ወደ ትንሣኤ የሚቀየርበት ቦታ ነው። የት? ቅድስት ቤተ ክርስቲያን። ከዚህ አንጻር ቅድስት ቤተ ክርስቲያን የበረከት ምንጫችን ናት፣ የበረከት ስፍራችን ናት። ለዚህም ነቢየ እግዚአብሔር ቅዱስ ዳዊት ምን አለ? ጸገብነ እግዚኦ እምበረከተ ቤትከ ቅዱስ ጽርከ ወመንክር በጽድቅ አለ። እነሆ ከበረከት ከቅድስና ከልዩ ስጦታ ከቤት በረከትን እንላለን አለ፣ እንጠግባለን አለ። አምላካችን እግዚአብሔር ለሁላችንም በረከቱን ያትረፍርፍልን፣
በበረከቱ ያጥግበን። አዎ ተርበናል ዛሬ፣ ተጠምተናል ዛሬ፣ ተራቁተናል ዛሬ፣ ተጨንቀናል ዛሬ፣ በፍርሃት ተውጠናል ዛሬ። የእግዚአብሔር በረከት ያስፈልገናል። የዓለም ስጦታ አላረካንም። የዓለም ስጦታ አላስደሰተንም። ከዓለም የሆነ ነገር የኔንና የእናንተን እንቆቅልሽ አልተረጎመልንም። ከዓለም የሆነው ነገር የኔንና የእናንተን ቋጠሮ አልፈታልንም። ጎደሏችንንም አልሞላልንም። በበረከቱ የሚያትረፈርፈን፣ በበረከቱ የሚሞላን፣ በበረከቱ የሚያጠግበን እርሱ ማን ነው ወገኖቼ? እግዚአብሔር። ያ ደግሞ እግዚአብሔር የት ይገኛል? እዚህች ቅድስት ቤተ ክርስቲያን፣ በዚህ ቦታ፣ በዚህ ስፍራ ጻድቃን በሚወጡባት፣ ጻድቃን በሚገቡባት በቅድስት ቤተ ክርስቲያን በእግዚአብሔር ደጃፍ በዚህ ቦታ ብቻ ያንን በረከት ለማፍሰስ ዛሬ ተሰብስበናል። የበረከት ባለቤት መድኃኔ ዓለም በበረከቱ ይሙላል፣ በበረከቱ ያትረፍርፈን። የእሱ በረከት ቢሰጥ የማያልቅበት፣ ከሰጠ ደግሞ የማይጸጸት፣ እነሆ ሰጠው አለቀብኝ የማይል እሱ ባህሪ ባለጸጋ የሆነ አምላካችን እግዚአብሔር ለእኔና ለእናንተ በረከቱን ሊያድለን ፈቃዱ ስለሆነ እነሆ በቅድስት ቤተ ክርስቲያን ሰበሰበ። ስለማይነገር ስጦታው ስሙ የተመሰገነ ይሁን። በቅድስት ቤተ ክርስቲያን ሰበሰበ። በዚህች ቅድስት ቤተ ክርስቲያን በመሰባሰባችንም ከእግዚአብሔር ያለውን ልዩ የሆነውን በረከት አፈስን ማለት ነው። ዛሬ እንግዲህ ስለ ቤተ ክርስቲያን ሳወራ፣ ስለ ቤተ ክርስቲያን ስናገር ምን ለማለት ፈልጎ ነው ልትሉኝ ትችላላችሁ። ዓላማው አንድና አንድ ነው። የተሰባሰብንለት ዓላማ ይሄ ስለሆነ ነው። ቅድስት ቤተ ክርስቲያንን የምናስብበት ዕለት ስለሆነ ነው። ይህች ዕለት በእግዚአብሔር ፈቃድ እግዚአብሔር ባለ ጊዜ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እነሆ ሐዋርያው በርናባስ በአንድ ቦታ ላይ ሆነው የእግዚአብሔር ሕዝብ የሆኑ ዘንድ አሕዛብን ሲያስተምሩ ቆይተው በመጨረሻዋ ሰዓት የእግዚአብሔር ልጆች የሚሆኑበትን ልጅነት ካሰጣቸው በኋላ ያ የተጠመቀው ሕዝብ ምን አለ? ጣዖታችንን ካስተዋችሁ ከከለከላችሁን አሉ፣ እነሆ የምናመልክበት ማምለኪያ ስፍራ አዘጋጁልን ወይም ስጡን አሉ። ይሄ ነው። በዚህ ሰዓት ነው ብርሃነ ዓለም ቅዱስ ጳውሎስና ሐዋርያው በርናባስ ወደ ሊቀ ሐዋርያት ወደ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ መልእክት ላኩ ይላል። ምንም ብለው? እነሆ ያጠመቅናቸው ሕዝቦች የምናመልክበት ስፍራ ስጠን፣ ካልሰጣችሁን እያሉ እየጠየቁን ነው ያሉት። ምን ብናደርግ ይሻለናል ብለው ጥያቄ ሲያቀርቡ የዚህ ሰዓት ቅዱስ ጴጥሮስ ምን አለ? መጸለይ ነው አለ። ምን ማለት ነው? ተናገሩ ባፋችሁ። መጸለይ ነው። የሚጸለይ ወደ ማን ነው? ወደ እግዚአብሔር ነው። መልሱ ያለው ማን ዘንድ ነው? እግዚአብሔር ዘንድ ነው። ቅዱስ ጴጥሮስ እንዳለው ሐዋርያን ሌሎቹም እንዲጸልዩ ሱባኤ እንዲገቡ ታዘዘ። ቅዱስ ጳውሎስም በርናባስም ጸሎት ጀመሩ፣ ሱባኤ ያዙ። የዚህን ሰዓት የለመኑትን የማይነሳ የነገሩትን የማይከለክል ቸሩ አምላካችን እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ እነሆ በኪሩቤል ዙፋን ላይ ሆኖ ከሰማይ ወረደ ይላል። ክብር ምስጋና አምላካችን ይሁን። አዎ እንዴት ደስ ይላል መሰላችሁ! በዚህ ሰዓት አንጋጣችሁ ማንን እያያችሁ ነው ያላችሁት? ወደ ማን እየጮኻችሁ ነው ያላችሁት? ወደ ማን እያለቀሳችሁ ነው ያላችሁት? ስለዚህ እግዚአብሔር አይመጣም እንዴ? አይመጣም ወይ? በአይነ ህሊናችን እያየነው ነው። እግዚአብሔር ስሙ የተመሰገነ ይሁን። አዎ እያየነው ነው፣ እየተመለከትነው ነው። መጣ መድኃኔ ዓለም ቅዱሳን መላእክትን እልፍ አእላፋትን አስከትሎ ጻድቃኑን ደጋጎቹን አባቶቻችን የቀደሙትንም አስከትሎ መጣ ይላል መድኃኔ ዓለም። እርሱ ሲመጣ መፍትሄ ያለ። ደስ ይበላችሁ ምእመናን። አዎ ዛሬ እኮ እርሱ አልመጣ ብሎ ነው ምድራችን መፍትሄ ያጣችው። ምድራችን መልስ አጣችው። ችግራችን አልፈታ ያለው፣ ነገሮቻችን መፍትሄ አልባ የሆኑት እሱ እኮ አልመጣ ብሎ ነው።
መድኃኔዓለም ከመጣ እኮ ደቂቃ አይፈጅበትም፣ ሰከንድ አይፈጅበትም፣ ጊዜ አያስፈልገውም። በቅጽበት ውስጥ ታሪክ መገልበጥ ይችላል፣ ታሪክ መቀየር ይችላል፣ አዲስ ማድረግ ይችላል። አሮጌውን ማንነት ያስወግዳል፣ አዲሱን ማንነት እኔና እናንተን ያጎናጽፈናል። ነገር ግን እሱ እንዲመጣ ምን ማለት ያስፈልጋል? መጸለይ ያስፈልጋል። ከልብ የሆነ ጸሎት። እዚህ ስንመጣ የእግዚአብሔር፣ ከዚህ ስንመጣ የጣዖት ከሆን ሌላ ጉዳይ ነው። በበርናባስና በቅዱስ ጳውሎስ ዘመን የነበሩ ምዕመናን ተጠመቁ። ከእንግዲህ በኋላ ጣዖት ቤት አንሄድም፣ የምናመልክበት ስፍራ ይዘጋጅልን ነው ጥያቄው። እኔና እናንተም በዚህ መጠን ነው ወይ? ዛሬ ነው እዚህ ቀን እንመጣለን፣ ከዚህ ስንወጣ ማታ ሌላ ጋር እንገኛለን። በዚህ ላይ ደግሞ እንጸልያለን እንላለን። መልስ የለም ጸሎቱ። እንባው ልታበስ ብሏል፣ ችግሩ አልፈታ ብሏል። አንገት መቀርቀር ነው፣ ራስን አንገትን ደፍቶ መቆዘም ነው፣ መጨነቅ ነው፣ መታወክ ነው፣ መረበሽ ነው። ነገር ግን ከልብ የሆነ ጸሎት እግዚአብሔር ዘንድ ለመድረስ ደቂቃና ሰከንድ አይፈጅበትም። ሁላችንም በአንድ ልብ ስንጸልይ መድኃኔዓለም ይመጣል። መጣ መድኃኔዓለም። ከመጣ በኋላ ምን አደረገ? በምስራቅ አቅጣጫ ያሉ ድንጋዮች፣ 3 ድንጋዮች እዛ ተፈናጥረው ቁጭ ብለዋል። ኑ አለ መድኃኔዓለም። አቤት እንዴት ደስ ይላል! እንዴት ደስ ይላል! ሁሉ የሚታዘዘው አምላክ፣ ሁሉ እሺ የሚለው ጌታ። ድንጋዮቹ እየተንደባለሉ መጡ። ተንደባለውም ከፊቱ ቁጭ አለ። ይገርማችኋል። ለእግዚአብሔር እኮ የማይታዘዝ ነገር የለም። ሁሉ ይታዘዘዋል፣ ሁሉ እሺ ይለዋል፣ ሁሉ ፈቃደኛ ነው ለእግዚአብሔር። እሱ እስከሚናገር ነው። ወገኔ አትጨነቅ። ድንጋይ ሆኖ የከበደ ችግር ሊኖር ይችል ይሆናል። ነገር ግን ማን እስከሚናገር ድረስ ነው? ማን እስከሚናገር ድረስ ነው? እግዚአብሔር እስከሚናገር ድረስ ነው። ይንቀሳቀሳል፣ ይቀየራል፣ ይለወጣል። ድንጋይ የሆነው ሐሳባችን ይፈረከሳል። በማን ቃል ወገኖቼ? በእግዚአብሔር ቃል። መጣ ድንጋዩ፣ እየተንደባለለ ደረሰ። ወዲያውኑ መድኃኔ ዓለም ኢየሱስ ክርስቶስ ምን አለ? በሉ ከዚህ ሰዓት ጀምሮ አለ ባርክ ያለሁና ቤተ ክርስቲያን ሁኑ አለ። ሐዋርያትም ጠጋ ብለው ማስተካከል ጀመሩ። 3ቱ ድንጋዮች ከታች በ3 የተከፈለ ቤተ መቅደስ ተዘጋጀና ወደ ላይ ሲመጣ ተከበበና አንድ ቤተ ክርስቲያን ሆነ። ክብር ምስጋና ለመድኃኔ ዓለም ይሁን። ተሳበ ነው የሚለው። ልክ ሌላ ነገር ተለጠጠ ነው የሚለው። በቃ እሱ ሲነካው፣ እሱ ሲባርከው 3 ቤተ መቅደስ ያለው ቤተ ክርስቲያን ተሰራ ይላል። ክብር ምስጋና ለመድኃኔ ዓለም ይሁን። ይህ ታሪክ የተፈጸመው የት ነው? በፊልጵስዩስ ቂሳሪያ ነው ማለት ነው። በዛ ስፍራ ላይ ይህ ነገር ከተፈጸመ በኋላ 3ቱ ድንጋዮች አባቶቻችን እንደነገሩን ወገኖቼ የሥላሴ ሦስትነትን የሚያሳይ ነው። 3ቱ በአንድነት ደግሞ አንድ ቤተ ክርስቲያን መሆናቸው የአንድነት ማሳያ ነው። ሥላሴ ስንት ናቸው? አቤት 3 ብቻ። አቤት ሥላሴ አንድም 3 ናቸው። በሦስትነታቸው ርባኤ፣ በአንድነታቸው ምንታዬ የሌለባቸው ቅድስት ሥላሴ ማሳያ ነው ይላሉ አባቶቻችን። ከዛ ሰዓት ጀምሮ እግዚአብሔር አምላክ መድኃኔ ዓለም ኢየሱስ ክርስቶስ እነዛን ድንጋዮች ባርኮ እነሆ 3 ክፍል ያለው ቤተ መቅደስ አድርጎ ሰራው ይላል። ልክ ዛሬ እኔና እናንተ ቤተ ክርስቲያን ሰርተን የውስጡ መቅደስ ብለን እንጠራዋለን። አንዳንድ ጊዜ በልማድ መቅደስ አልገባም ይላሉ አንዳንድ እናቶች። መቅደስ አልገባም ይላሉ። ለነሱ ይሄኛው ሁሉ መቅደስ ነው። ልክ ነው፣ መቅደስ ነው፣ ማደሪያ ነው። ነገር ግን የውስጠኛው ነው መቅደስ የሚባለው፣ ስጋው ደግሞ የሚፈተትበት ካህናት አባቶቻችን የሚገቡ የሚወጡበት እልፍም ሲል የቃል ኪዳኑ ታቦት ያለበት ቦታ ምን ተብሎ ይጠራል? ያ መቅደስ ይባላል። ከዛ ቀጥሎ ያለው ሁለተኛው ደግሞ ምንድነው የሚባለው? ቅድስት ተብሎ ይጠራል። ያ ደግሞ የበቁ የደረሱ
ለንስሐ ሕይወት ተሰጥተው ሕይወታቸው በንስሐ ሕይወት የታደሱ ቅዱስ ሥጋውን ክቡር ደሙን ለመቀበል የበቁ ደጋግ እናቶች አባቶች ሥጋው ደሙ የሚቀበሉበት የሚያስቀድሱበት ስፍራ ምን ተብሎ ይጠራል? ቅድስት ተብሎ ይጠራል ማለት ነው። በሶስተኛ በኩል ያለው ደግሞ አባቶቻችን ማህሌት የሚቆሙበት ሰዓታት የሚያደርሱበት ስፍራ አለ። ከዛው ጋራ ምዕመናንም ወደ መዳረሻው እስከሚደርሱ ድረስ እዛ ስፍራ ላይ ቆመው እነሆ ቅዳሴ የሚያስቀድሱበት ስፍራ ደግሞ ቅኔ ማህሌት ተብሎ ይጠራል። ምን ማህሌት? የእግዚአብሔር ምስጋና የሚቀርብበት። ቅኔ ማለት ምስጋና ማለት ነው። የቅኔ ምስጋና ማገልገያ እግዚአብሔርን ማምለኪያ ቃል ነው። ሌላ ነገር እኮ የለም። ቅኔ ማህሌት እግዚአብሔርን ማመስገኛ ለእግዚአብሔር የመገዛታችን ምልክት ነው። ቅኔ ማለት ቀኔ ነው፣ ገዛ፣ ሌላ ነገር የለም። ስለዚህ የእግዚአብሔር መገዛት ምልክታችን ነውና በዛ ስፍራ ላይ ይሆናል ማለት ነው። ስለዚህ እነዚህ ሶስት ክፍሎች ተዘጋጁ ነው የሚለው። በዚህ ሰዓት ግን ምን አለ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁንና የኛውን ቤተ መቅደስ ሰጥቻችኋለሁ፣ ነገር ግን መታሰቢያ ይሆን ዘንድ በስሟ ይጠራ ዘንድ ፈቃዴ ነውና በእናቴ ስም ሰይሜዋለሁ አለ። ክብር ምስጋና ለመድኃኔዓለም ይሁን። አዎ ደስ ሲል ቀደም ሲል ማኅደረ መለኮት ናት ራሷ፣ የእሱ ማኅደሪያ ናት፣ የእሱ ተሸካሚ ናት። አሁን ደግሞ የተሰራው ቤተ መቅደስ የማን ማደሪያ ሆነ? የእሱ የመድኃኔዓለም። ነገር ግን መታሰቢያነቱ ለማን ተሰጠ? ለድንግል ማርያም ምስጋና ይድረሳል እናታችን። ወገኖቼ ድንግል ማርያምን እኛ ብንወዳትም ባንወዳትም ብናከብራትም ባናከብራትም አንድ ጊዜ የወደዳት፣ አንድ ጊዜ ያከበራት፣ አንድ ጊዜ የለያት፣ ከዓለም አስቀድሞ በሕሊናው ታስባ የኖረች እሷ እናታችን እመቤታችን ቅድስት ድንግል ማርያም አንድ ጊዜ ከብራለች፣ አንድ ጊዜ ተቀድሳለች፣ አንድ ጊዜ ከፍ ብላለችና ማን ሊያወርዳት? ወገኖቼ ማን ዝቅ ሊያደርጋት? እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር ያጸደቀውን ማን ይኮንነዋል? እግዚአብሔር ከፍ ያደረገውን ማን ዝቅ ያደርገዋል እኮ ነው ወገኖቼ። ስለዚህ እግዚአብሔር ፈቃዱ ሆኖ ወገኖቼ ሶስቱ ድንጋዮች ሶስት ክፍል ያላቸው ቤተ መቅደስ ሲሆኑ ተብሎ በሚነገር ሰዓት አንዳንዶች ይሄ ነገር ተረት ተረት ይመስላል ይላሉ። ለእግዚአብሔር የሚሳነው ነገር አለ እንዴ? አይደለም እኮ ቤተ መቅደሱ ወገኖቼ፣ በምድር ያለችው ቤተ ክርስቲያን ቀርቶ እኔና እናንተ ከምንድን ነው የተሰራ ነው? ከምንድን ነው የተሰራ ነው? ሁላችሁም ተናገሩ። ዝም አላችሁ። ከወርቅ የተሰራ አለ መሰለኝ እዚህ አካባቢ። ከምን ተሰራ ነው? እኔና እናንተ ከአፈር እኮ ነው የተሰራ ነው። የሚገርማችሁ ነገር ከምድር አፈር ምን አለ ነው የሚለው? አበጀው እኮ ነው፣ አዘጋጀው እኮ ነው ያለው። የሕይወትን እስትንፋስ እፍ አለበት እኮ ነው የሚለው። ስለዚህ ድንጋዮቹን ቤተ መቅደስ ማድረግ ለእግዚአብሔር ሰው አድርጎ አፈርን ከማዘጋጀት ይበልጥበታል እንዴ? ይበልጣል ወገኖቼ? አይበልጥም በምንም ተአምር። ይሄ እኮ በምድር ላይ የሚቀርብ ቤተ መቅደስ እኮ ነው። ይልቁንም ደግሞ እኔና እናንተ ማደሪያውን እንሆን ዘንድ ፈቃዱ የሆነ እርሱ እግዚአብሔር ከምን ሰራን? እኔና እናንተ ከምድር አፈር ከጭቃ እኮ የተሰራን። እንደሱ እንኮፈስ ደረታችን ሲያብጥ ትከሻችን ሲሰፋ ጉልበታችን ኃይለኞች ስንመስል ወገኖቼ ከሌላ የመጣን እንዳይመስለን። ምንም አይደለንም እኔና እናንተ። መኑ ውእቱ ሰብ፣ በቃ ማን ነው ሰው ለመሆኑ? አንተ ታስቦ ዘንድ ወገኖቼ ከምንም በላይ እግዚአብሔር እኔና እናንተ እንዲወደን ያደረገው ሌላ ምንም ነገር የለም፣ ፍቅሩ ብቻ ነው። ስለዚህ የእናታችን የእመቤታችን የቅድስት ድንግል ማርያም መታሰቢያ ይሆን ዘንድ እርሱ ፈቃዱ ሆነና ይህችን ቤተ ክርስቲያን መሰረታት ማለት ነው። ስለዚህ ዛሬ የተሰባሰብንበት ዋነኛ ምክንያት እኔና እናንተ የእመቤታችን የቅድስት ድንግል ማርያምን መታሰቢያ ይሆን ዘንድ በፊልጵስዩስ ቂሳርያ የተሰራችዋ ቤተ ክርስቲያን መታሰቢያ በሆነው አንጻር እዚህ ለተሰራችዋ ቤተ ክርስቲያን ተሰብስበናል። ማንን ፈልገን መጣን? ድንግል ማርያምን ልጇ ኢየሱስ ክርስቶስን ፈልገን መጥተናል። ድንግል ማርያም ደግሞ አይደለም ለምነናት፣ አይደለም ተማጽነናት፣ ሳንለምናት ጎደላችንን ታውቀዋለች። ጎደላችንን ደግሞ መሙላት ትችልበታለች። ማርያም ድንግል ንጽሕት ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብእ ይላል።
እናታችን ድንግል ማርያም ስለ ሰው ልጆች ምሕረትን የምትማጽን ምሕረትን የምትለምን ደግ እናታችን ናት። ይህችን እናት የሰጠን እሱ ማን ወገኖቼ? እግዚአብሔር መድኃኔዓለም ስሙ የተመሰገነ ይሁን። የመስቀል ስር ስጦታችን የመስቀል ስር አደራችን ድንግል ማርያም ናት። እነሆ ከዛሬ ጀምሮ ብሎ በአንጻረ ዮሐንስ ለኛ እኛን ደግሞ ለዮሐንስ ሰጠን መድኃኔዓለም። ስለዚህ ድንግል ማርያም ለኔና ለእናንተ አደራ የተሰጠችን ናት። እኛን ደግሞ ለእሷ አደራ ሰጥቶናል መድኃኔዓለም። ስለዚህ ለእሷ እኛ አደራ ልጆቿ ነን። እሷ ደግሞ የአደራ እናታችን ናት። አደራ ጥብቅ ሰማይ ሩቅ ነው አይደል ወገኖቼ? ስለዚህ የተሰጠችንን አደራ ልንንከባከባት ያስፈልጋል። አፋቸውን የሚያላቅቁ አንዳንድ ደካማ ሰዎች አሉ። እነዛን ሰዎች መስማት አያስፈልግም። እኔና እናንተ ድንግል ማርያምን ስንማጸናት እሷን ደጅ ስንጠናት ከተደረገልን ተነስተን ነው፣ ሳይደረግልን አይደለም። ድንግል ማርያም ከሞት ወደ ሕይወት መሸጋገሪያችን የሆነው መድኃኔዓለም ኢየሱስ ክርስቶስን የወለደችልን እናት ናት። እሷን ያልወደድን ማንን ልንወድ እንችላለን? እሷን ያላከበርን ማን ልናከብር እንችላለን? ወገኖች የድንግል ማርያም ክብሯ ከሰማይ ከምድር ካሉ ፍጥረታት ሁሉ በላይ ነው። መትሕተ ፈጣሪ መልዕልተ ፍጡራን ናት እሷ ድንግል ማርያም። ምስጋና ይድረሳት ድንግል ማርያም እናታችን። ድንግል ማርያም ከፈጣሪ ቀጥላ ከፍጡራን ሁሉ የበላይ ሆና እንድትገንና እንድትከብር ያደረጋት እርሱ ራሱ መድኃኔዓለም ነው። እርሱ ራሱ ነው። እናቱን ፈጠረ፣ ከሷ ተወለደ። ደስ አይል? እናቱን ፈጥሮ ከሷ የሚወለድ እንዴት አይነት አምላክ ነው! ፈጠራት መጀመሪያ፣ አዘጋጃት መጀመሪያ፣ እንደገና ደግሞ መልሶ ከሷ ተወለደ። እግዚአብሔር ስራው ድንቅ ነው። ስራው ረቂቅ ነው። ይህንን ድንቅ ረቂቅ ጥበቡ የገለጸባት ሰሌዳው ናት ድንግል ማርያም። ምስጋና ይድረሳት ወገኖቼ። ሰሌዳው፣ መታያ፣ መስታወቱ፣ መገለጫው ድንግል ማርያም እሷ ዛሬ በዚህ ስፍራ ላይ እያደረገች ያለውን ድንቅ ስራ እያየን ያለ ነው፣ እየተመለከትን ያለ ነው። ሕሙማን ሲፈወሱ፣ ደካሞች ሲበረቱ፣ የተጨነቁ ያዘኑ ሲጽናኑ፣ በርትተው ቆመው ሲሄዱ እያየን ያለ ነው። ይህ የማን ቃል ኪዳን ነው? የእግዚአብሔር ቃል ኪዳን። ለማን የሰጠው? ለድንግል ማርያም የሰጠው። እነሆ ሕሙማኑ ተፈውሰው ከዘራቸውን እነሆ ተሸክሟቸው የመጡ ዊልቸሮቻቸው እየጣሉ ይሄዳሉ። ይህ የማን ጸጋና ምሕረት ነው? የድንግል ማርያም የአማላጅነት ጸጋና ምሕረት ነው ወገኖቼ። ከሁሉ በላይ አሁንም ነገም ተነገ ወዲያ ከልባችሁ ሆናችሁ ተማጸኗት። ማንም ቢሆን ከባድ የተባለውን ሕመምም ይሁን ችግርም ይሁን ድንግል ማርያም መፍታት ትችልበታለች። ከልባችን እናልቅስ፣ ከልባችን እንማጸናት ድንግል ማርያምን። አመስግኗት፣ ግድ የለም አልገድባችሁም። ከልባችን እንማጸናት። ሀገራችን ኢትዮጵያንም እሷ በአማላጅነቷ በምህረቷ ታስብልን። አስራት ሀገሯ ናት ኢትዮጵያ። ዛሬ ኢትዮጵያውያን ታመናል። ከዚህ ሕመም ድንግል ማርያም ትፈውሰን፣ ትገላግለን ወገኖቼ። በብዙ ነገር ታመናል። ዘረኝነቱ ሕመም ሆኖብናል በብዙ መንገድ። ትናንትና ያልነበረ ማንነታችን ዛሬ መጥቶብናል። ይሄንን ሕመም ማን ያስወግድልን ወገኖቼ? እግዚአብሔር። እገሌ ኦሮሞ፣ እገሌ አማራ፣ እገሌ ጉራጌ፣ እገሌ ትግሬ የሚለው አማርኛ በክርስቲያኖች ዘንድ በተለይ አይሰራም። ምክንያቱም እኛ የማን ልጆች ነን ወገኖቼ? እስኪ እግዚአብሔር ልጅ ነኝ የሚል እጁን አንሳ። የእግዚአብሔር ነኝ የምትሉ እጃችሁን አንሱ። ወደ ላይ እጃችሁን ወደ ላይ ከፍ አድርጉት እስኪ። እኔ በሉ ባረፋችሁ እስኪ እኔ በሉ የእግዚአብሔር ነኝ። ከማን ተወልጃለሁ እንላለን? ከእግዚአብሔር በሉ ተወልጃለሁ። ክርስቲያን ተብዬ ተጠርቻለሁ። ስለዚህ ሁለትነት፣ ሶስትነት፣ አራትነት እኛ መካከል የለም። ለዚህም ቃላችንን በድንግል ማርያም ፊት እንሰጣለን። አመስግኑ መልሳችሁ። በቃ ማንም ይሁን ማን ክርስቲያን ነኝ ካለ ወንድምህ ነው፣ እህትሽ ናት። ከየትም ይሁን ከየት ፖለቲካ ያልፋል። የማያልፈው እርሱ ማን ነው? ማን ነው?
እግዚአብሔር ብቻ ነው። የማያልፈውን ዘመድ እናድርገው፣ የማያልፈውን ወገን እናድርገው፣ የማያልፈውን ጠበቃ እናድርገው፣ የማያልፈውን ትምክህት እናድርገው። የሚመካ ቢኖር በማን ይመካ? በማን ይመካ? በእግዚአብሔር ይመካ። ስሙ የተመሰገነ ይሁን። ይቆየን። እግዚአብሔር ይስጥልኝ። አመሰግናለሁ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን